ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና እኔ ጋ ሁሉ ሰላም ነው። ዛሬ ደግሞ ለቁርስ የሚሆን ምርጥ ዳቦ አብረን እንሰራለን ማለት ነው። ለቁርስ ይሆናል እና አብረን እንሰራለን። ይህን የመሰለ ኬክ የመሰለ ዳቦ ነው። ውስጡ ፍርፍር ያለ ይህን እንደዚህ ያማረ ነው እና አብረን እንሞክራለን። አበረታቱኝ፣ ላይክ አርጉኝ እባካችሁ፣ ሰብስክራይብ አርጉኝ እና እንደራረግ እና ይህን የመሰለ ዳቦ አብረን እንሰራለን። ዋው እንዴት ያምራል ከለሩ ራሱ። እና ይህንን ለመስራት ደግሞ የሚያስፈልገን ነገር እርሾ አንድ ማንኪያ፣ የሾርባ ማንኪያ አንድ እርሾ እንጨምራለን። ከዛ ስኳር እንጨምራለን። ስኳር አንድ ማንኪያ ከግማሽ እና ከዛ ለብ ያለ ውሃ አዘጋጅቻለሁ። ለብ ያለ ውሃ ጨምርበታለሁ ማለት ነው። እዛም ማስዬ ትንሽ ኩፍ እስከሚል ደግሞ ሌላኛውን እናዘጋጃለን። ከድኛ አስቀምጠዋለሁ ማለት ነው። እስከዛ ደግሞ ዱቄትን አዘጋጃለሁ። ያው እዚህ ጋር እዚህ 5 ኩባያ ነው ያደረኩት። ቪዲዮ እንዳይረዝም እያቆራረጥኩ ነው የምሰራው። 5 ኩባያ ዱቄት አድርጌያለሁ ማለት ነው። ከዛ ጨው ጨምርበታለሁ። ጨው እንደየመጠኑ ነው። ግማሽ ማንኪያ ወይም አንድ ማንኪያ ነው ያደረኩት። ከዛ ማስለዋለሁ። ከዛ በኋላ ደግሞ ዘይት ነው የምጨምርበት። ግማሽ ኩባያ ዘይት ትጨምርበታለሁ። ግማሽ ኩባያ ዘይት ከዛ ደግሞ ያዘጋጀሁትን እርሾ ጨምርበታለሁ ማለት ነው። ያው እርሾን ኩፍ ብሏል። ጨምሬ እንግዲህ በደንብ ማሸት ነው ለዳቦ የሚያምረው በደንብ ሲታሽ ነው። በደንብ ሽት አደርገዋለሁ። ለብ ያለ ውሃ እየጨመርኩኝ እንግዲህ ቪዲዮ ቢረዝምም እንግዲህ ሳትሰላችሁ እንድታዩ ጋብዛችኋለሁ። እዚህ ጋር በደንብ ነው ማሸት የሚያስፈልገው። በደንብ እንድታሽልኝ ደግሞ ካውንተር ላይ ያደረኩበት ስሊያርጌ ደግሞ በደንብ አሸዋለሁ። በደንብ እሽት አደርገዋለሁ። ከዛ ኩፍ እስከሚል መጠበቅ ነው። እቃው ላይ አደርግና በደንብ መታሸት ይፈልጋል። እንግዲህ ያው በደንብ ታሽቷል። እንግዲህ ይለጠጣል በራሱ ጊዜ። በደንብ ከታሸ ዝልጥጥ ይላል።
እዛ ከድኛ አስቀምጠዋለሁ ኩፍ እስከሚል። እንደገና እንገናኛለን። ያው ከአንድ ሰዓት በኋላ ኩፍ ብሎ በደንብ ኩፍ ብሏል። ከዛ ትሪው ላይ ዱቄት እናሳንስበታለሁ። ከዛ እንደ ኳስ አድርጌ አስቀምጠዋለሁ ማለት ነው። እንደዚህ ጠቅላል ጠቅላል እያደረኩኝ ያው በልኩ በመጠኑ እንደዚህ እየቆራረጥኩኝ አስቀምጣለሁ ማለት ነው። ያው እንደዚህ አድርጌ ትንሽ ከደን አደርገዋለሁ። ከዛ ፓትራዬን እቀባዋለሁ በዘይት ተቀብቶት። ከዛ ዳመጥ ማድረግ ነው። ቅርጽ እያስያዝን አሪፍ የሆነ ዳቦ ይወጣልናል ማለት ነው። ከዛ ማጠፍ እንደዚህ እያደረግን እንዳይፈታ በደንብ ማጣበቅ አለብን። እንደዚህ እያደረግን ሁሉንም እንደዚህ እያደረግን እናስተካክላለን ማለት ነው። ሁሉንም እንደዚህ በቅርጹ እያደረግን እየዳመጥን ማስተካከል። ጉንፋን ይዘኛል ኮረራኝ ይቅርታ። ያው ለቤት ስለሆነ ችግር የለውም። እንደዚህ እያደረግን ሁሉንም እናስተካክላለን። ያው ጨርሼዋለሁ። ከዛ ከድኛ አስቀምጠዋለሁ ትንሽ 15 ደቂቃ። እስከዛ ሌላውን አስተካክላለሁ። እዚህ ጋር ደግሞ ከዳቦ የተረፈኝን ደግሞ እንደዚህ በዛተር እንዴት እንደሚጣፍጥ ድርቅ ብሎ እንደዚህ አድርጌ ሁሉንም አስተካክላለሁ። ሞክሩት፣ እውነት በጣም ነው የሚጣፍጠው። ዳቦ ቆሎ ነው የሚለው እና እንደዚህ እየጠመዘዝኩኝ አስተካክላለሁ ማለት ነው። ሴትዬ ራሱን በጣም ነው የወደደችው። ዳቦንም እሱንም ወደዋለች። እንደዚህ ጠቅለል እያደረጋችሁ ማስቀመጥ። ሌላኛውንም እንደዚህ አስተካከልኩኝ። ከዛ ዛተሬን እቀባለሁ። ዛተርና ዘይት እንደዚህ እያደረኩኝ እንደዛኛው እየጠመዘዝኩኝ ያደርጋለሁ። በቃ እስከዛ ያኛው ኩፍ አለ ማለት ነው። ሁሉንም እንደዛኛው እየጠመዘዝኩ አስተካክላለሁ። በቃ እንደዚህ ቆራርጬ በቃ ሁሉንም እንደዚህ አሁን ደግሞ ፎሮኔን 200 ላይ ነው ያደረኩት። ሲሞቅ ደግሞ ወደ እሱ አስገባዋለሁ ማለት ነው። እስከዛ እንቁላል አስተካክላለሁ። እንቁላል ደግሞ ለከለር ነው የሚጠቅመው። ከለሩን ያሳምረዋል። ዳቦውን ላዩ ላይ ሲቀባ ቀላ ብሎ እንትን ያምራል።
እዚህ እንቁላሉን ቀባዋለሁ ማለት ነው። ሳልከተው በፊት እንደዚህ መታ መታ አደርገውና በብሩሹ ቀባዋለሁ። ያማረ ከለር ይኖረዋል ማለት ነው። ያው ኩፍ አለ። እዛ እንቁላሉን ቀባ ቀባ አደርገዋለሁ። ወዛም ነው የሚያደርገው ወይ ወተት ወይም እንቁላል ሲቀባ በጣም ያሳምረዋል ከለሩን እና እናንተ ሞክሩት። ሁሉም ጋር እየቀባው አዳረሰዋለሁ ማለት ነው። እንደዚህ አድርጌ ጨረስኩኝ። አሁን ደግሞ ወደ ፎርን አስገባዋለሁ። ሀያ ደቂቃ ወይም 25 ደቂቃ ይበቃዋል ማለት ነው። ይኸው እንደዚህ ሆኖ ጨረስኩኝ። ይሄኛው እንዴት እንደሚጣፍጥ ይሄኛው ጥቅልሉ በጣም ነው የሚጣፍጠው በእውነት ድርቅ ብሎ ደስ ይላል። እና እናንተም ሞክሩት፣ አበረታቱኝ። ቻው